ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ የግሎባል ባንክ ኢትዮጵያ የዩቲዩብ ቻናል ነው። እነሆ ዛሬ ግሎባል ባንክ ኢትዮጵያ በበረሃዋ ንግስት ድሬዳዋ ይገኛል። ከጀርባዬ እንደምትመለከቱት ግሎባል ባንክ ኢትዮጵያ ታላቁን የረመዳን ጾም ከክቡራን የሙስሊም ማህበረሰብ ደንበኞቹ ጋር እያከበረ ይገኛል። አብራችሁን ቆዩ። ዘመኑ መቅደም ነው። ግሎባል ባንክነት ይመርጡታል እንጂ መቼ ይወዳደራል። ለጋራችን ስኬት ጠንክሮ ይሰራል። በአብሮነት የሚዘልቅ እስከ መጨረሻ ግሎባል ባንክ ነው ብርቱ መዳረሻ። ኑ አብረን እንለፍ፣ ኑ አብረን እንስራ። ዘመኑ ከዋቸው ከግሎባል ባንክ ጋር። በጣም አመሰግናለሁ። በቅድሚያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለታላቁ የረመዳን ወር በሰላም አደረሳቸው ማለት ነው የምንፈልገው። እንግዲህ የዛሬ ፕሮግራም ዋና ዓላማው ከወዳጆቻችን ጋር፣ ከደንበኞቻችን ጋር፣ ከቤተሰቦቻችን ጋር ያለንን አንድነት የምናጠናክርበትና ይህ ወር ደግሞ የመተሳሰብ የመረዳዳት ማህበራዊ ኃላፊነታችንን የምንወጣበት ወር እንደመሆኑ መጠን እዚህ ድሬዳዋ አካባቢ የሚገኙ የባንካችንን ደንበኞች በማሰባሰብ አንድ ላይ ያዘጋጀነው የኢፍጣር ፕሮግራም ነው። እንግዲህ ይሄ ፕሮግራም ከደንበኞቻችን እና ከወዳጆቻችን ጋር ያለንን የስራ ግንኙነት የበለጠ ቤተሰባዊ ማድረግና በቤተሰብ መንፈስ ለጋራ ስኬት በጋራ የምንሰራበት ዕለት እንዲሆን በማሰብ ነው ግሎባል ባንክ ኢትዮጵያ ይሄን ያዘጋጀው። ስለዚህ ዝግጅት ደግሞ እንግዲህ እንደ አጋጣሚ ሆኖ ሁለቱም ሃይማኖቶች በተመሳሳይ ወቅት ጾማቸውን እያደረጉ ያሉበትና ይህ ወር በሁለቱም ሃይማኖቶች ዘንድ እጅግ የተከበረ ወር ነው ብለን ነው የምናስበው። ስለዚህ በዚህ የተከበረ ወርና ሁሉም እንደየእምነቱ የተለየ ትኩረት በሚሰጠው በዚህ ጊዜ በድሬዳዋ ከተማ ተገኝተን ያዘጋጀነው እንግዲህ ትልቁ ፕሮግራም ዋና ዓላማው አብሮነታችንን የማጠናከር፣ አንድነታችንን የማጠናከር የሙስሊም ወንድሞቻችንና እህቶቻችንን ደግሞ ወሩ የጾሙ ወቅት የሰላም እንዲሆንላቸው በሰላም እንዲያጠናቅቁት መልካም ምኞታችንን ለመመኘት ያዘጋጀነው ፕሮግራም ነው። አስተሳሰብ ራሱን ቀይሮ ዓለም አቀፍ እውቀት ከሀገር አስተሳስሮ በደንበኞች ስኬት ራሱን የሚለካ በአገልግሎት ጥራት ሁሉን የሚያረካ ኢትዮጵያዊ ሆኖ ዓለም አቀፍነት ዘመኑ መቅደም ነው። ግሎባል ባንክነት ይመርጡታል እንጂ መቼ ይወዳደራል። ለጋራችን ስኬት ጠንክሮ ይሰራል። በአብሮነት የሚዘልቅ እስከ መጨረሻ ግሎባል ባንክ ነው ብርቱ መዳረሻ። ኑ አብረን እንለፍ፣ ኑ አብረን እንስራ። ዘመኑ ከዋቸው ከግሎባል ባንክ ጋር። የዛሬው ፕሮግራም ብቻ ሳይሆን በነገው ዕለትም ለድሬዳዋ ከተማና አካባቢዋ ለሚገኙ ለእስልምና እምነት ተከታይ አቅመ ደካማ ወገኖቻችን ለበዓል ለጾሙ ሊሆናቸው የሚችሉ የተለያዩ አይነት ድጋፎችን ለማድረግ ተዘጋጅተናል። ስለዚህ ነገ ደግሞ በሚኖረን መርሃ ግብር በከተማዋ ለሚገኙ አቅመ ደካሞች እንዲሁም ለጾም ማፍጠሪያ ሊሆኑ የሚችሉ የተለያዩ አይነት ግብአቶችን የምግብ ግብአቶችን ድጋፍ የምናደርግበት ፕሮግራም ይዘናል። ስለዚህ ግሎባል ባንክ ኢትዮጵያ የህዝብ መሆኑን የሚያሳየው ያለውን ማህበራዊ ኃላፊነት በመወጣት ነው። ስለዚህ መሪ ቃሉም የሚለው ለጋራ ስኬት ነው። የጋራ ስኬት ሊመጣ የሚችለው ደግሞ በጋራ በመተሳሰብ በመደጋገፍ ያለምንም ቅድመ ሁኔታ መተጋገዝ ስንችል ስለሆነ እሱን ታሳቢ በማድረግ ነው እንግዲህ የነገው ድጋፍ ፕሮግራም የሚከናወነው። ግሎባል ባንክ ኢትዮጵያ እንደ አንድ የኮሜርሻል ባንክ ከኢትዮጵያ ውስጥ እንደሚገኙ የኮሜርሻል ባንክ እንደ አንድ ሰርቪስ ኢንተረስት ፍሪ ባንኪንግን ወይም ወለድ ነፃ የባንክ አገልግሎትን ላለፉት 3 ዓመታት እያስተዋወቀና እያሳደገ የመጣ ባንክ ነው። አሁን ደግሞ ያለንበት ወር ታላቁ የረመዳን ወርን የምንጾምበት ታላቅ ወራችን ነው እና ይህንን ወር እንደ ባንክ ኃላፊነታችንን ሶሻል ሪስፖንሲቢሊታችንን በመወጣት ከከስተመሮቻችን ጋር ያለንን ሪሌሽንሽፕ በማጠንከር በታላቅ ሰፋ ባለ ፕሮግራም እናክብረው በሚል ድሬዳዋ ላይ የአፍጥር ፕሮግራም አዘጋጅተናል። አሁን እንዳያችሁት ቆንጆ የነበረ የአፍጥር ፕሮግራም ከድሬዳዋ እና ከድሬዳዋ አካባቢ ካሉ ከስተመሮቻችን ጋር ሰብሰብ ብለን የረመዳንን ወር በማስመልከት
የኢፍጣር ፕሮግራም አዘጋጅተን እሱ ላይ ነው የምንገኘው አሁን። አስተሳሰብ ራሱን ቀይሮ ዓለም አቀፍ እውቀት ከሀገር አስተሳስሮ በደንበኞች ስኬት ራሱን ሚለካ በአገልግሎት ጥራት ሁሉን የሚያረካ ኢትዮጵያዊ ሆኖ ዓለም አቀፍነት ዘመኑ መቅደም ነው ግሎባል ባንክነት ይመርጡታል እንጂ መቼ ይወዳደራል ለጋራችን ስኬት ጠንክሮ ይሰራል በአብሮነት የሚዘልቅ እስከ መጨረሻው ግሎባል ባንክ ነው ብርቱ መዳረሻ ኑ አብረን እንለፍ ኑ አብረን እንስራ ዘመኑ ከዋጀው ከግሎባል ባንክ ጋር ቀደም ሲልም በትልልቅ የበጎ አድራጎት ስራዎች ላይ በመሳተፍ ይታወቃል። ትልቅ ባህላቶች ባሉት ቁጥር በሙስሊሙም በክርስቲያኑም ማህበረሰብ በሚከበሩ ታላላቅ ባህላቶች ላይ ሶሻል ሪስፖንሲቢሊቲውን በመወጣት ዝቅተኛ የህብረተሰብ ማህበራትን ያሳተፈ ባህልን አብረን የምናከብርበት የምንደሰትበትን ፕሮግራሞች ያዘጋጃል። ከዛ ውስጥ አንዱ የሆነው በነገው ዕለት የምናካሄደው ባህልን ከኛ ጋር በደስታ እንዲያከብሩ አቅማችን የቻለውን የምንረዳበት ፕሮግራም አለን። እሱም ደግሞ ሶሻል ሪስፖንሲቢሊታችንን ከምንወጣባቸውና እስካሁንም ስናካሄዳቸው ከነበሩት ፕሮግራሞቻችን አንዱና በጣም ትልቅ ግምት የምንሰጠው እንደ ባንክ መስራት አለብን ብለን ሁሌም የምናስበው ፕሮግራማችን ነውና በጣም ደስተኛ ነን ያንን በማድረጋችን። አስተሳሰብ ራሱን ቀይሮ ዓለም አቀፍ እውቀት ከሀገር አስተሳስሮ በደንበኞች ስኬት ራሱን ሚለካ በአገልግሎት ጥራት ሁሉን የሚያረካ ኢትዮጵያዊ ሆኖ ዓለም አቀፍነት ዘመኑ መቅደም ነው ግሎባል ባንክነት ይመርጡታል እንጂ መቼ ይወዳደራል ለጋራችን ስኬት ጠንክሮ ይሰራል በአብሮነት የሚዘልቅ እስከ መጨረሻው ግሎባል ባንክ ነው ብርቱ መዳረሻ ኑ አብረን እንለፍ